ልናደድበት ራሱ እድል አልሰጠኝም ምክንያቱም በጣም እየተጨነቀ ነው በጣም ነው እየጨነቀ ያለው በጣም ነው ጫና ይበዛበት እሱ ላይ ራሱ ማለት ነው ምን እየሆንሽ ነው ምን እየሆንሽ ነው ናኒ ካስቹም ከልብ ይቅርታ ስለወረክልኝ ነው እንደዚህ ኧረ በስመ አብ ሰውን እሺ ልውጣልሽ ተነስቼ ልውጣ ድሮ የለቀቀው ጨጓራ ተነሳበት አንዳችሁ ሲሻላችሁ አንዳችሁ ወይ ጉድ እንዴና እንዴ አንቺ ጨጓራ ሙሽ አያውቅም እንዴ ቆይ በቃ ማስታገሻ አሁን እኮ የባሰይ እንዲብስብኝ ያረግሽ ነው ትምርትሽን ቀጥ ብለሽ ሂጂ በቃ እሺ ሄዳለሁ ተፈተኝ ሄደሽ ሄዳለሁ እንዴ እኔ ደህና የተኛሁትን አትበጥብጪ ለናንቺ ሲያመውን ያድርግ ድሮ ለቆት እኮ ነበር በምን እንደተነሳበት እንጂ ጨጓራ መድኃኒት ደግሞ እሺ አይልም ኧረ እምቢ አለ መድኃኒት ሆዴ ቁስሉ ሳይሽር ድኖ ሳይበረታ ከየት ይመጣል ብለሽ ያምርሻል ፈገግታ ክፉ አረግሽ። ሰላም የኛ ቤተሰቦች እንዴት ናችሁ እንዴት ቆያችሁ እግዚአብሔር ይመስገን እኛ በጣም ደህና ነን ቆይታ እንዴት ነው ሳምንታችሁ እንዴት ነው እኛ በጣም ደህና ነን አለን ያው ካለው ነገር አኳያ እግዚአብሔር ይመስገን መሰንበት ደግ ነው ያው አለን እኛ ደህና ነን እግዚአብሔር ይመስገን ባለፈው በነበረው ሁኔታ ትንሽ ቤተሰቡ ላይ ትንሽ በቃ ችግር አለ አሁን ላይ ማለት ነው ሁላችሁም በመታቁት ምንም የሚደበቅ ነገር የለውም ጋድ የወጣ ነገር ነው እና ሲበጠበጥ አንድ ቦታ ብቻ አይደለም አሁን ላይ እኔ በጣም እየተጨናነኩ ነው ያለሁት የምሬን ነው የምላችሁ ባለፈው ሀብ ነግሯችኋል አንዳንዳችሁም ደውላችሁልኝ ያናገራችሁኝ ሰዎች ታውቃላችሁ አሞኝ ነበረ አሞኝ በመሃል መጥቼ ነበረ ወረርሽኝ ነው አሁን ላይ ያለው ጊዜ ላይ ትንሽ የአየር መጋጨት ምናምን ወረርሽኝ ተነስቷልና ትንሽ ህመም ላይ ነበርኩኝ አንድ ሳምንት ያክል ከፈተናም ክላስም ከብዙ ነገር ተስተጓጉዬ እዚህ መጥቼ ነው ያለሁት አሁን ላይ ማለት ነው ግን ደግሞ በዛ መሃልም የተፈጠረ ነገር አለ እሱን ለማስተካከል ብዙ ነገሮች ላይ እየሄድን ያለ ነው ይሄ ነው ብለን መተን እዚች ጋር ያወራነው ነገር ባይኖርም ማለት ነው ግን አሁን ላይ እኔ በጣም እያስጨነቀኝ ያለው ነገር እናንተም እንድትረዱልኝ የምፈልገው ነገር ማለት ነው ሀብ በጣም እየተጨነቀ ነው ያለው እኔ ምን እንደማረግ ግራ ገብቶኛል የምሬን ነው የምላችሁ እኔ በፊት እሱ እንደዚህ አይነት ሰው አልነበረም ጨንቋችሁ ምናምን ማለት ነው እሱ በቃ ነገሮችን ሲምፕል የሚያደርግ ሰው ነበረ ጨንቋችሁ ሄዳችሁ ተጨንቃችሁ ልታስረዱት ምናምን ብላችሁ ማለት ነው ለእናንተ ከባድ የሆነ ነገር እሱ ጋር በቃ ኢመንት ነው ለሱ ማለት ነውና እሱ ቀለል አድርጎ ሁሉንም ነገር ሸክማችሁ ምናምን ማለት ነው በቃ የተጨነቃችሁበትን ነገር አቃሎላችሁ ነበር የሚሸኘውና ነገሮችን በቀላል ነገር ነበር የሚፈታው እኔ ከባድ ነው ብዬ እኔም በጣም ነገሮችን ማካበድ ሰው ነኝ በጣም ነገሮችን በቃ ዲቴል ያያየውኝ በቃ እየተበሰለሰልኩ ተማልሰው ነኝ ግን እሱ በጣም ሲምፕል የሚያደርግ ሰው ነበር በፊት ማለት ነው አሁን ግን እኔ እንጃ እኔ የሰው ልጅ በደካማ ጎኑ ሲመጣ ለካ የሰው ልጅ ደካማ ጎኖች አሉት አይደል ሰው ለምሳሌ አሁን እኔ ደካማ ጎኖቼ ቤተሰቦቼ ናቸው ሀብ ነው ሌሎችም እንደዚህ በዙሪያ ያሉ ሰዎች ደካማ ጎኔ ናቸው ማለት ነው ሰው ላይ ያጠቃችሁ ሲፈልግ በእንደዚህ አይነት መንገድ ነው የሚያጠቃችሁና እሱም እንደዛው በደካማ ጎኑ ተመጣበት እና ተዳክማል የምሬን ነው የምላችሁ ስሜቱ ጥሩ አይደለም ባለፈው አይታችኋል ምንም ማውራት መድገም አያስፈልገውም በሁለተኛ ደረጃ ደግሞ አሞታል ከስሜቱ ባሻገር ፊዚካሊ ልጁ ያመመው ነው የምሬን ነው የምላችሁ አሞታል እኔ አላመንኩትም ነበር ምክንያቱም እሱ እንደዚህ አይነት ሰው አይደለም በቃ እንደቀድም እንዳልኳችሁ ነገሮች የሚያቃልል ሰው ነውና ጭራሽ 2 ቀን ከቤት አልወጣውም ሲለኝ እኔ በጣም ነው የገረመኝ የምር እኔ በጣም ነው የተጨነኩት ምክንያቱም ምንም እኔ ልናደድበት ራሱ እድል አልሰጠኝም ምክንያቱም በጣም እየተጨነቀ ነው በጣም ነው እየጨነቀ ያለው በጣም ነው ጫና ይበዛበት እሱ ላይ ራሱ ማለት ነው እሱ
መፍታት እንዳልቻለና እሱ ተወቃሽ እንደሆነ ራሱን አድርጎ እያሰበ በጣም እየተጸጸተ ነው፣ እየተጨነቀ ነው እና አሞታል። በዛ ላይ ምግብ እየበላ አይደለም፣ ጨጓራውን ታሟል። ምንም አይነት መድኃኒት አልወስድም ብሎኛል። እኔ ምን እንደማደርግ አላውቅም። የምሬን ነው የምላችሁ። በሌላ ነገር እንደታመመ አድርጌ ነው ሙሽንም ማውራት የነበረው። እኔ በሚጨነቅበትን ጉዳይ ካልተፈታ በስተቀር የሰው ልጅ ጨጓራውን ሊሻለው አይችልም። እዚህ ጋር በመድኃኒትና በሌላ ነገር ሳይሆን ስትረስ ከቀነሰ ነው እንትኑን ሊድንና ጤነኛ ሊሆን የሚችለው። ምንም አይነት መድኃኒት ምግብ እንትን ሊለው አይችልም። ምግብ አይበላም እና እኔ ምን እንደማደርግ አላውቅም። እኔ አንዳንድ ሰው ዝም ብሎ ይፈርዳል። የምሬን ነው። ዝም ብሎ ከሩቅ ሆኖ ጣት መቀሰር ማለት ነው በጣም ቀላል ነገር ነው። ቦታው ላይ መሆን ግን በጣም በቃ ያላቸውን ቅርርብ ታውቃላችሁ፣ ያላቸውን ፍቅር ታውቃላችሁ። በቃ እንደዚህ ሲኮን እንደዚህ ሲሆን እኔ እንጃ። እዚህ ግን በዚህ ዙሪያ በእኛ ዙሪያ ላይ ያለ ሴጣንንና ምቀኛን እንደዚህ አይነት ጉዳይ ላይ ዲል አድርጎ እንደዚህ የሚሰራን ነገር ማለት ነው እውነት እግዚአብሔር ይቅር ይበላችሁ ነው የምለው። ምንም እኔ እያንዳንዳ ስም መጥቀስ አልፈልግም። እኔ እንትና ማለት አልፈልግም። ሁላችሁንም የእጃችሁን ይስጣችሁ በቃ ሌላ ምንም። እግዚአብሔር እውነት የእጃችሁን ሰጥቷችሁ ማለት ነው በቃ እኛ የተጨነቅነውን ጭንቀት ተጨነቁት። ሌላ ምንም አልላችሁ እና በቃ አሁን ቅድም ነበር ሌዲ ያሰብኩት የነበረው ቤት ግን ትንሽ ምሰራው ነገር ነበር። ወደ እንዴት ሆኜ ራሱ አሁን እኔ ወደ ክላስ እንደምመለስ አላውቅም። ፈተና አለብኝ። በጣም ጨንቆኛል። በቃ ሁኔታውን አይቼ ነው ሊሄድ የምችለውና እስቲ ዛሬ ሄጄ አይቼው ሁኔታው የሚያስኬደኝ ነገር ከሆነ ሄዳለሁ። ካልሆነ ግን አልሄድም። እንዴት እዛም ሆኜ ተረጋግቼ መቀመጥ አልችልም። ምክንያቱም ህመሙን መናገር አይችልም እና በቃ ጭንቀቱን ምናምን መናገር የሚችል ሰው አይደለም። እናንተ እንድትጨነቁ ወይ ደግሞ ሰውን ለማስጨነቅ ስለሚሞክር ወይ ደግሞ ሙሽንም እንድታቅበት እንድትጨነቅ ስለማይፈልግ ሁሉን ነገር እንደሚል አውቃለሁ። ቢብስበት ነው የተኛው ማለት ነው እና በጣም ነው የከፋኝ። እኔ የምር በጣም ነው የከፋኝ። በቃ እኔ ደስተኛ ሆነን እንኖራለን ስል ደግሞ እንደገና የሱን እንደዚህ ጭንቀት ሳይ በጣም ነው የከፋኝ። እኔ ምንም አሁን ላይ ደስተኛ ይሆንኩ አይደለም እሱ እንደዚህ ሲሆን ማለት ነው እና እኔ ምንም አይደለም። ጸልዩ ብቻ ሁላችሁ። እኔ ምንም እናገረው ነገር የለኝም። የምር በጣም የሚያስጠላ ሁኔታ ውስጥ ነው ያለነው ሁላችንም። ደባሪ ሁኔታ ውስጥ ነው ያለነው። የደስታ ጊዜያችንን ይመልስልን ነው የምለው። ሌላ እኔ ምንም እናገረው ነገር የለኝም። አሁን ሄዳለሁ እንግዲህ ቤት ደህና ከሆነ እንትን እላለሁ። መድኃኒቶችም ገዛለሁ ብያለሁ። ሁኔታውን አይቼ እስቲ ጠይቀውና እሺ ብሎ ደግሞ ሆስፒታል ምንም አይሄድም እሺ አይለኝም። ስለዚህ አንቲፔን ምናምን ሄጄ አመጣለታለሁ። ብቻ ሄጄ እስካየው ጨንቆኛል። የምሬን ነው የምላችሁ። ሄደን እዛ እንትን የሚለው ከሆነ በትግልም ቢሆን ይሄዳለሁ፣ ቀራለሁ። በቃ ሌላ ምንም ነገር የሚለው ነገር የለም። ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹም መጠኑ። ቤቶች በቃ ታስበው ይቅር እምላለው። እኔ ነኝ ሙሺ እዛ እያንኳኳሁ ተሻለሽ እንዴ? ተበልሽን ሳልመጣ ኧረ ችግር የለውም። እንዴት ነሽ? እዚህ ሆነሽ ነው? እዛ አንኳኳለኝ ጭራሽ ድሮ የለቀቀው እንትን ጨጓራው ተነሳበት። አንዳችሁ ሲሻላችሁ አንዳችሁ። ወይ ጉድ! እንዴት ነህ? ካለው እንዴት ነው የምታተኩሰው? በስመ አብ ጨጓራ አይደል እንዴ? መጥፎ እኮ ነው። ምን ጉድ ነው? ቆይ ደህና ነኝ። ተሻለሽ አንቺ? እኔ ኧረ በጣም ደህና ነኝ። ከባለፈው አልሻልም። ኧረ ትሻለሽ። አሁንም ተጠንቀቂ። መጠንቀቂያለሽ። እሺ እንዴት ናችሁ? ደህና ነው። ያው የሱ ነው እንጂ ደግሞ አሁን ይንከባለላል። ይዞ ይቆርጠዋል መሰለኝ። አማን ነው። ደህና ነኝ። እሱ ጋር ልምጣ። እሱ ጋር ልምጣ። ለምን
አላመንኩም። እንዴት ተከፍቶ ይታያል እንትኑ? አይ እኔ እንደዚህ አልጋ ላይ አይተኛም እሱ ናት ሲያመውን ያድርግ። ጥሩ ለቆት እኮ ነበር በምን እንደተነሳበት እኔ እንጂ ጨጓራ መድኃኒት ደግሞ እሺ አይልም። ኧረ እምቢ አለ መድኃኒት። ዝም ብሎ መተኛት ነው እንደሚሻለው። እሺ እኔም ብቻ ነው እንደሚሞቀኝ ስላመማት ነው። እሺ ነይ ወደዚህ ጠጋ ተጫወት። ምን አላችሁ? አንተ ስጠፋባቸው ነው የነሽ የልጅ ነው። ተጫወቱ እናንተ። እሺ ተጫወቱ። አጭር በባራስኒ ቢባር አሜን። እንዴት ነሽ? ምን ነው እስቲ ቀና ምንድን ነው ካሜራ ያዘች? እንዴት ነው ታዲያ? ምን ነው እኔ ደግሞ ትለፈልፊያለሽ ብዬ ነበር። ሰው ተጨንቆ የምትለፈልፊላት መስሎኝ ነበር። ምን እንዴት ለፈልፋለሁ? እንዴት ነው የምለፈልፈው? አንተ ስታስበው አንተ እንደዚህ ተጨንቀቅ፣ እሷ ደግሞ ይሄን ነገር አውቃ ይባስ አንዳችሁ ቢያንስ እንትን ብትሉ ይሻላል። እሷ አትችልም እንደዚህ አይነት ነገር ትጨናነቃለች። ምን ነው እሺ ካሜራ ይዘሽ እንዴ? በጣም ብዙ ሰው እየጠየቀኝ ነው። ምን ሆነሃል ብሎ ምን ሆናለሁ? ምን ነው በጣም ኧረ ጨጓራዬ ነው ይተወኛል። እንዴ ይተውሃል? ምንም ይተወኛል። ምን አንተ ራስህን አትጠብቅም? እሺ አሁን ታዲያ እንደዚህ የሆንክ ስትረስ እኮ ነው ጨጓራው። እና ምን ላድርግሽ? ራስህን ፍሪ አድርግ። ራስህ ስትኖር እኮ ነው። ከዛ በኋላ ምንም አልተጨናነኩም። አመመኝ በቃ ይተወኛል። አሁን ካሜራ ይዘሽ ለምን መጣሽ ነው? በቃ ታዲያ እኔ ለእያንዳንዱ ሰው ማስረዳት አልችልም። በቃ ይሄ ነው ይሄ መንገድ ነው ብዙ ሰው እንዲያውቅ የሚያደርገው። ለእያንዳንዱ ሰው እንዴት መልሳለሁ? እያንዳንዱ ሰው እየተጨነቀ ይጠይቀኝ። እኔ ለእያንዳንዱ ሰው እንደ አዲስ እንዴት አስረዳለሁ? እንዴ ምንድን ነው የምጠይቅሽ? ምን እንዴት እንደሆንኩ ነው ይታወቃል እኮ ያለበት ሁኔታ። ኧረ እኔ ምንም አልሆንኩም። ዝም ብላችሁ ነው የምትጨነቁት። ፊትህ ተቆቅሯል፣ አሟል። አንተ መቼም ቢሆን አልጋ ላይ አትተኛም በጣም ካላመመ በስተቀር። ደግሞ ይሄን ለእኔ አትነግረኝም። እኔ አላመመኝም። ዝም ብለሽ ነው። ታይ እሺ እኔ አሁን እንዴት ሆኜ ነው እኔ ለፈተናስ የምሄደው? እንደዚህ ነው እኮ የምትሄጃለሽ ክላስ። እንዴት ሄዳለሁ? እንዴት እንደዚህ ተኝተህ እንዴት ነው የምሄደው? እኔ እነሳለሁ። ሲጀምር አንተ ባዶ ቤት ከምተኛ ለምን ሙሺ ጋር አልተኛም እንዴ? ሙሺ ከኔ ጋር ላይ ያለችው ምን ደግሞ በትምህርት ደግሞ ባሌ ልታሳብቢ ነው ቀርተሽ? ማሳበብ አይደለም አንተ እኮ በቃ ምንም መቅረት አያስፈልግም። እኔ እነሳለሁ፣ ስራ እገባለሁ። እንዴ አንተ እንደዚህ ማለት ስራ ብትገባ ካልተሻለክ ምን ዋጋ አለው? ይለቀኛል እንዴ? ምንም በቃ ትንሽ ተናደድኩኝ፣ በቃ ይተወኛል። ዝም ብሎ እኮ አይተውም። እሺ ከበለክ እኔ ደስ እንዲለኝ ሆስፒታል እንሂድ። ለምንድን ነው የምሄደው? እዚህ አይደል ደርሰን እንምጣ። ኧረ እኔ አልሄድም በእናትሽ። ምንድን ነው የምትይው? እኔ ለዚህ ደግሞ እና ለዚህም ጨጓራ ቀላል ነገር ነው። ደብሮኝ ነው፣ አላመመኝም። እሺ ምን ላምጣልህ? ምንም አልፈልግም። ምግብ እንዳልበላክ ነግረኛለች። ምንም አልፈልግም። እኔ ውሃ በቃ ጠጥቻለሁ። እንዴ ውሃ ብቻ እንዴት ነው የምትጠጣው? ጨጓራህን እኮ አንቺ ጨጓራ ሙሽ አያውቅም? ያውቃል እና ታዲያ ካወቀ እንዴት ነው እያቃጠለሽ የምትበይው? ጁስ ነገርስ? ምንም አልፈልግም። በቃ እኔ ስፈልግ ራሴ እበላለሁ። ክላስ ሂጂ አንቺ። እኔ እንዴት ነው እንደዚህ ያየው ከመሄደው ሲጀመር በሙሉ ልቤም ለማልሄድ ነገር እኔ ብቀር ነው የሚሻለው። ምን ማለት ነው? ሄደሽ አርፈሽ እንትን በይ። እኔ
ማይስተካከል ነገር ከሆነ አያስተካከልም። እኔ ምን ያጨናንቀኛል እኮ በቃ እኮ ሁሉም እኮ ነገር የሚሆነው እኮ ስትኖር ነው እኮ። ምን ሆነ አሁንሽ? ምን ሆነ ነው የምትይኝ? እንደዚህ መሆን የለም። ባለፈው እንደዚህ አስጨነቀኝ። ማን ነው እንድጨነቅ ያደረገኝ? አንቺ እኮ ነሽ አንደኛ መጀመሪያ ላይ። ሌላ ሰው እንኳን ቢለኝ ትንሽ እንትን ነበር። መጀመሪያ ላይ አንቺ ነሽ። እሺ ይቅርታ በቃ እኔ እንደዛ አስቤው አይደለም። አይ ችግር የለውም። እኔ ምን አይደለም ማለት እንደዛ እኔ ተጠያ እነዚህ ያደረገኝ ህፃናቶች እንትን ባሉ ቁጥር እኔ የምጨናነቅበት ምክንያት ምንድን ነው? እኔ ምን አገባኝ? እሱማ የቤተሰብ ነገር ነው። አንዱ ሰላም ሳይሆን ሙሉ ቤተሰብ ሰላም ሊሆን አይችልም እኮ። ሰላም የሆኑት እኮ ሲያዳምጥ ነው እንዴ። ካላዳመጠ እኔ መሞት አለብኝ እኮ። ከእግዚአብሔር ጋር የምናስተካክለውን ነገር በቃ እንትን ግን በቃ ለኔ ይቅርታ አድርግልኝ። እኔ እኮ ትቼዋለሁ። አሁን ምን አንቺ ነሽ እንትን ብለሽ የመጣሽው? እና ታዲያ በእኔ እንደዚህ ስትታመም ታዲያ ዝም ልበል? በአንቺ አልታመምኩም እኔ። ወደ ራስሽ እንትን አትበይ። አሁን ክላስ ሂጂ ተማሪ። እኔ ክላስ እንዴት ነው ሙሽም እንዳሰማ እንዲህ ስንጨቃጨቅ ሌላ ነገር ነው ይመስለት። አትሰማም፣ ችግር የለውም ግን በቃ እኔ ለእኔ ይቅርታ አድርግልኝና ደስተኛ ሆነክ በሙሉ ልብ ከሆነ እሄዳለሁ። አሁን በእኔ ልታሳቢ ነው? ትምህርት በአንተ ምክንያት ነው ልትይ ነው? ከዛ ሌላ በሽታ ልትሆኝብኝ ነው? አሁን ሊያልቅ ነው አይደል? አርፈሽ ሂጂ። ደግሞ ሌላ ንዴት እንትን አትበይኝ። ያማታል እንዴ ልጅቷ። አርፈሽ የምትማሪ ከሆነ ተማሪ። ሌላ ጭንቀት አትይኝ። እኔ አልማርም አላልኩም እኮ ሂጂ ታዲያ። እኔ ምን እዚህ ሞታለሁ? የታመመ በሙሉ ይሞታል እንዴ? መሞት ነው ምን አመጣው እኮ ታዲያ ምንድን ነው? አልሄድም ምናምን። አይ በቃ በጣም አሟል። አላመመኝም። እኔ ናኒ በእናትሽ በቃ አታናጂኝ። አሁን ልታናድጂኝ ነው እንዴ መጣሽው? ደህና አርፌ የተኛሁትን ምን እየሆንሽ ነው እንጂ ወይ እዚህ በቃ ጭራሽ ሌላ እንትን ልታመጣብኝ ነው እንዴ ልጅቷ? ምን እየሆንሽ ነው? ምን እየሆንሽ ነው ናኒ? ከስቹም ከልብ ይቅርታ ስለላክልኝ ነው እንደዚህ። ኧረ በስመ አብ ሰውን። እሺ ልውጣልሽ? ተነስቼ ልውጣ? እሺ አትጠብቅ። ምንድን ነው የምትይኝ? እሺ እንዴ ልታበሳጭኝ ነው የመጣሽው? እኔ ደህና ነኝ አልኩሽ አይደል? በቃ ደህና ነኝ። ሌላ ጭንቀት ልትሆኚ ነው? ኧረ ናኒ በእናትሽ አንዳንዴ እስቲ ተረጂኝ በቃ። እኔ አንተ ሲያም ደስ ስለማይለኝ ነው በቃ። እሺ እኔ ሲያመኝ ደስ የሚለው አለ? የፈለገም ቢሆን በቃ ከኔ ይበልጣል እኮ። አሁን እሺ ምን አድርግ ነው የምትይኝ? በቃ ደስ እንዲለኝ ወይ ምግብ ብላ ወይ መድኃኒት እንትን በል፣ አንዱን ነገር እሺ በል በቃ። እሺ መድኃኒት ወስዳለሁ። እሺ እንዴ አንቺ ጨጓራ ሙሽ አያውቅም እንዴ? ቆይ በቃ ማስታገሻ። አሁን እኮ የባሰ እንዲብስብኝ እያደረግሽ ነው። ትምህርትሽን ቀጥ ብለሽ ሂጂ በቃ። እሺ ሄዳለሁ። ተፈተኝ ሄደሽ ሄዳለሁ እንዴ። እኔ ደህና የተኛሁትን አትበጥብጪ በእናትሽ። ሁሉም ነገር ሌላ እንትን ልትሉ ነው እንዴ እናንተ? አይደብራችሁም? ሄዳለሁ አልኩ እኮ በቃ። እሺ አሁን ይዘጋል። ሄጄ ብመጣ የት? ፋርማሲ። ኧረ አልገዛም በኋላ ራሴ። ለምንድን ነው አንተ አትሄድም? አንተን አላምንም። ራሴ ሄጄ እገዛለሁ። ናኒ በእናትሽ አታበሳጭኝ። እዚህ ተቀመጥ። ቦሳም ሳይወጣ በቃ እሱ እዚህ ሆነ። እኔ አንዳንድ ነገር ይዤ እመጣለሁ። ሂጂ። እኔ ቆይ ስንት እንትን ቦታ ልግባላችሁ? ቆይ ጭራሽ ትምህርት ምናምን ትይኛለሽ እዚህ በዚህ እንትን ላይ። እኔ ሄዳለሁ። እሺ በቃ ሂጂ። እንደዛ አይነት ነገር ነው ያቀልጂ ከኔ ጋር ደህና ልጨርሺ የተቃረብሽውን በማይሆን እንትን አታበለሻሽ። አንተ በእኔ ቦታ ምን ታደርጋለህ? እሄዳለሁ። እያመመኝ እያየህ ጥረት ሄዳለህ? አዎ ሄጄም ማርና እመጣለሁ። አንቺም ትረጅኛለሽ። መቼም እያመመኝ ነው ፈተና ቀር አትይኝም ትይኛለሽ አይደለም ግን ስለዚህ በቃ አርፈሽ ሄደሽ ተማሪ። እኔ እንደዚህ አታስጨንቂኝ በቃ። ደህና አሁን ከሙሺ ጋር ቁጭ ብዬ የተወኘን እንትን አታስጨንቂ። እሺ አየር ትወስዳለህ? እንውጣ። ምን ሆናለች ልጅቷ? እኔ እረፍት ነው የምፈልገው።
እሺ በቃ በዚህ በኩል እነ ብሩክ መከራ የሆኑ ልጆች፣ በዚህ በኩል ስንት ሰው አለ። በዚህ በኩል አንቺ ደግሞ አሁን ትምህርት ጭራሽ ብለሽ ትምህርት ላይ ትመጫለሽ። እኔ ምንም አላልኩም እኮ ነው አልማርም አላልኩም እኮ። ቀጥ ብለሽ ሂጂ። አሁን ሌላ ሀሳብ አትሁኝብኝ። ቀጥ ብለሽ ሄደሽ ተማሪ። ልክ እረፍት በምትሆኝበት ሰዓት መምጣት ነው። ሌላ ምንም የሚያስፈልግ ነገር የለም። እሺ እሄዳለሁ፣ ግን አንዴ ልቤ እንትን ብሎ እንዲሄድ መድኃኒት ገዝቼልክ። እሺ ሂጂ ግዢ። ከዛ እንትን እያልኩ እየደወልኩልህ ምናምን እጠይቃለሁ። እሺ ግን በቃ ራስን አታስጨንቅ። እሺ አልኩኝ እኮ። እሺ ፀሐዩ ሲበርድ ደግሞ ቤተክርስቲያን እንሄዳለን። እሺ እሺ ያቀፈኛል ደስ እንዲለኝ። ኧረ ተወኝ በእናታችሁ እናንተ ቀልድ ነው እንደያዛችሁት። እሺ ደስ እንዲለኝ ያቀፈኝና ልሂድ። ነይ እሺ ነይ ሂጂና ግዢ በእናትሽ። ህፃን ያጫውታችኋል። በቃ እዚሁ ነው። አንተ እኔ መድኃኒትና አንዳንድ ነገር ይዤ ልምጣ። እሺ ሆዴ ቁስሉ ሳይሽር ድኖ ሳይበረታ ኬት ይመጣል ብለሽ ያምርሻል ፈገግታ። ክፉ አረግሽኝ በደልን አስተማርሽኝ ባጉል መንገድ መርተሽኝ ምንም ይበደል እንዳልካ